ውድ የህብረታችን ፕሮግራም ተከታታዮች ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ባለፈው ሳምንት እንደተከታተላችሁት ይሄን ፕሮግራም ተከታተሉ ሰዎች ማለት ነው በተለይ ልማት እድገትን በሚመለከት በስታቲስቲክስ ላይ ያተኮረ የምርምር ውጤት ሳይሆን ፖለቲካ እንዴት በእድገት ላይ ተጽዕኖ ሊያመጣ እንደሚችል ነበር ስንወያይ የነበረው። የኢህአዴግ አስተሳሰብ የሚፈጥራቸው መዋቅሮች የመንግስት ማሽነሪዎች ጥሩ ቅድ ቢኖረንም ጥሩ አገራዊ ቅድ ቢኖረንም ትምህርት ሚኒስቴር ጥሩ አቅዶ ቢመጣም ገንዘብ ሚኒስቴር ጥሩ አቅዶ ቢመጣም አገራዊ ፕላናችን ጥሩ ቢባልም ግን የምንከተለው ርዕዮተ ዓለም የፖለቲካ አስተሳሰብ ጥሩ ካልሆነ መቼም ፖለቲከኛ ስልጣን ከያዘ በኋላ ወይ ልማትን ያፋጥናል አክሰለሬት ያደርገዋል ወይም ደግሞ ሊያሰነካክለው ይችላል የዛን ህዝብ እድገት ሊያሰነካክለው ይችላል። ለከዚህ የተነሳ ትኩረታችን በዚህ ያህል ፐርሰንት ኢንዱስትሪው አድጓል በዚህ ጊዜ ኢንዱስትሪው በዚህ ፐርሰንት ከሰረ ምናምን ያል ፋብሪካዎች እየቆጠርን በዛ ላይ መወያየት አይደለም የዚህ ፕሮግራም ዓላማ በተለይ ለፖለቲካ ፓርቲ አባላት ስልጣን ለሚመኙ ሰዎች ፖለቲከኞች ምን ያህል ለእድገት ሊያፋጥኑም እንደሚችሉ ወደ ኋላ ሊያስቀሩም እንደሚችሉ ነው ያንን አንስተን በዛ ዙሪያ ነው የምንወያየው እና በኢህአዴግ ጊዜ እንዳነሳ ነው ታስታውሳላችሁ የሚጋጩ ሀሳቦችን ይዞ መጥቶ ነበር። እንግዲህ ተመልከቱ አንድ አብዮታዊ ዲሞክራሲ ይላል። አብዮታዊ ዲሞክራሲ ከህገ መንግስቱም በላይ ተሰሚነት የነበረው አስተሳሰብ ነው ይላል። አብዮታዊ ዲሞክራሲ ደግሞ ሁላችሁም የምታውቁት ነው በተለይ ብሔራዊነትን በጣም አጥብቆ የሚጠይቅ ነው። ነገር ግን በብሔር ፌደራል ስርዓት ላይ ነው ይሄን አስተሳሰብ ይዞ የመጣው። ከዛ ደግሞ ያልተመጣጠነ እድገት ሲሉ ሰምቷል። በተለይ እነዚህ ታይላንድ፣ ሲንጋፖር፣ ኮሪያ፣ ጃፓን አካባቢ ይህንን ዘዴ ባልተመጣጠነ እድገት የተመጣጠነ እድገት ኋላ ላይ ማምጣት ማለት ነው። ሀብት በአንድ ቦታ ትንሽ አጠራቅሞ ወረት ይዞ ጥሪት ይዞ ብሬክስሩ ወይም ደግሞ ጥርመሳ ውስጥ መግባት ማለት ነው። ግን ለዚህ የሚሆን ደግሞ ቋት የሌለው ነበረ። የጋራ ቋት የጋራ ማከማቻ ሀብት ማከማቻም እንኳን የለንም። ከዚህ የተነሳ የሚጠራቀሙ ትንሽ ሀብቶች እንደው ለግጭት መነሻ ሆነው ቆዩ ብለን ነበረ። አድሊ ነው ይላል። በሌላ በኩል ደግሞ ኤሪያ ኦፍ ኢንትረስት ወይም ደግሞ ዝንባሌ አድሊ ነው ወይም አግሪካልቸር ነው እርሻ መር ነው ይላል። በተግባር ያንን አታዩትም። ግን ከዚህ አሁን ካልተመጣጠነ እድገት ወይም ደግሞ ወደ አንድ አካባቢ ያጋደለ የኢኮኖሚ ጥርመሳ ውስጥ ለመግባት የሚደረገው ጥረት ጋራ ይሄ አድሊ አብሮ ይሄዳሉ የሚለው ነገር ደግሞ ስታዩት እርስ በርሱ የሚጋጭ ሆናል። ምክንያቱም አድሊ ስንል እርሻ ስንል 80% ህዝብ የሰፈረበት የተሰማራበት ዘርፍ ስለሆነ ከዚህ አስተሳሰብ ጋር አብሮ የሚሄድ ሆኖ አታዩትም። በሌላው ልማታዊ ነኝ ይላል። ባለፈው ጊዜ ያላነሳ ነው ስሜ ልማታዊ መንግስት ነኝ ይላል። ቆየት ያለ ስም ነው። ይሄንን ስም በኢህአዴግ ዘመን ብዙ የሚነሳ አልነበረም። ግን ለምሳሌ እንደ ቅድም አሁን የጠቀስኩላችሁ እና ታይላንድን፣ ሲንጋፖርን፣ ሳውዝ ኮሪያን ያያችሁ እንደሆነ ልማታዊ ዴቨሎፕመንታል ስቴት ይባሉ ነበር። ይሄ የተባሉበት ምክንያት ደግሞ ምንድን ነው? የመጡ መንግስታት ስልጣን ለማጋራት ብዙ ፍላጎት አልነበራቸውም። ኢንተረስታቸው ዝቅተኛ ነው። አንድ አውራ ፓርቲ አቁሞ ስልጣን ላይ መቆየት በፕሬስ አካባቢ የሚታሙ በመድብለ ፓርቲ ስርዓት እድገት ላይ የሚታሙ ሆነው ግን የኢኮኖሚ እድገት ያስመዘገቡ ነበሩ። በኢኮኖሚ ጉዳይ ላይ አይታሙም ብቻ ሳይሆን በጣም በከባድ ፍጥነት ሀገራቸውን ያሳደጉ ናቸው። ያው ኮሪያን የሚኖርኩበት ሀገር ስለማውቅ እዛ ፕሬዚደንት ፓርክ አሁን በጣም የታወቁ ነበሩ በዛ። ግን ምንድነው የነዚህ ሰዎች ትችት እንዳልኳችሁ የሰብአዊ መብትን ፕሬስ ፍሪደም የመሳሰሉትን በዚህ በልማት ፓኬጅ ውስጥ አይከቷቸውም ያወጧቸዋል። እና ምን ስም ተሰጣቸው? የኢኮኖሚ እድገትን ስላስመዘገቡ ልማታዊ ናቸው። ቢያንስ ሰብአዊ መብት ጥሰቱ ላይ ምኑ ላይ የሚታሙ ቢሆኑም ግን ቢያንስ የኢኮኖሚ እድገት አስመዝግበዋል የሚል ነው። እና ይህንን ስም ኢህአዴግ ወስዶ ተጠቀምበት። እኔ ልማታዊ ነኝ አለ። በኋላ ትችቶች መጡ። ልማታዊ ማለት እኮ ቢያንስ ለዲሞክራሲ ላይ ሰብአዊ መብት ላይ ብዙ ጥሩ ውጤት ያላስመዘገቡ ናቸው እና ይሄን እንደ ትልቅ ሽልማት ለምንድን ነው
የምታየው ሲባል ደግሞ ቆየት አለና ኢህአዴግ ምን አለ ከዘመኑ ጋር ለመመሳሰል ዴሞክራሲያዊ ልማታዊ መንግስት የሚል ነገር ያዘ ማለት ነው። ዴሞክራሲያዊ ተመልከቱ፣ ዴሞክራሲም እንዳይቀር ልማትም እንዳይቀር መንግስት ነኝ አለ። ታዲያ እንግዲህ ልማታዊ ያልሆነ መንግስት ምን አለ? መቼም መንግስት እኮ በመድበለ ፓርቲ ስርዓት ውስጥ አንድ ፓርቲ ስልጣን ሲይዝ ዋናው ዓላማው ልማት ነው፣ ልማት ማፋጠን ነው። እና ልማታዊ ያልሆነ መንግስት ምን አለ? ምን የተለየ ስም አድርገህ ለምን ትወስደዋለህ? ኢህአዴግ ሆይ ሲባል አይ እኔ ዴሞክራሲያዊም ነኝ ልማታዊም ነኝ ብሎ ይሄንን ስም በዚህ ስም ስልጣን ላይ ለመንጠላጠል ይጠቀምበት ነበረ ማለቴ ነው። እና በአጠቃላይ ግን ስሙም ሊገልጸው የማይችል በብዙ መዋቅራዊ ግጭቶች ውስጥ የቆየ መንግስት እንደነበረ ተወያይተናል። የዛሬው ቀጠሯችን ታስታውስ እንደሆነ ብልጽግናን ማየት ነው። አሁን እንዳልኳችሁ የብልጽግና ከመጣ የተፈጠሩ ኢንዱስትሪዎች ብዛት ስታቲስቲክስ ምናምን አይደለም። እንዳልኳችሁ መርሁ ምንድነው? ቅድም እንዳልኳችሁ ጥሩ ቅድ ቢኖረንም ፖለቲከኞች ልናሰናክልም አክሰለሬትም ልማትን አክሰለሬትም ልናደርግ እንችላለን። ቁልፉ በፖለቲከኞች እጅ ውስጥ ነው ያለው። ጥሩ ኢኮኖሚስቶች የነደፉት ፕሮግራም ዳዋ ይበለዋል። የተማሩ ልጆች የሚሰጡት ምክር ዳዋ ይበለዋል። ፖለቲከኛው የተለየ የተንጋደደ እርስ በርሱ የሚጋጭ አስተሳሰብ ይዞ ከመጣ ስለዚህ ብልጽግናን የምንገመግመው ከዚህ አንጻር ነው ማለት ነው። ከዚህ እድገት እንዴት ያየዋል? መጀመሪያ ደረጃ እንግዲህ ብልጽግና የኢህአዴግ ክፋይ ነው፣ አዲስ ፓርቲ አይደለም እና ያ ተክለሰውነት አለው። ኢህአዴግ አካሉ እስካሁን አለ፣ ግን ስሙን ቀይሯል፣ ብልጽግና ብሏልና ይሄ መንግስት ልማትን እንዴት ነው የሚያየው? በምን መነጽር ነው የሚያየው? ምን ፍልስፍናው ምንድን ነው? ቅርጸ መንግስቱ ምን ይመስላል? የፖለቲካ ምሽጉ ወይ ፖዚሽኑ በዚህ በፖለቲካል ስፔክትረም በምንለው ውስጥ የት አካባቢ ነው ያለው? መቼም ባለፈውም አንስቻለሁኝ ለውጥ ልማት ማለት ለውጥ ማለት ነው። ፖዚቲቭ ቼንጅ ነው ብለናል አይደለም? እና ለፖዚቲቭ ቼንጅ ደግሞ ኤጀንሲስ ያስፈልጋሉ። እና የኤጀንሲ አተካከሉስ ምን ይመስላል የሚለውን በተወሰነ ደረጃ እናነሳለን ማለት ነው። ጥሩ ውይይት እንደሚኖረን አምናለሁ። ዛሬም በተለይ ወጣቶች ላለው ብዙ ጊዜ ወጣቶች በየፖለቲካ ፓርቲ ውስጥ የምትሳተፉ ይሄንን ከፖለቲካ ፓርቲ ወገኝተኝነት ነፃ አድርገን ነው እንወያይበት። ሁላችንን የሚመለከት ነው። በዚህ ሰዓት የማንም ፓርቲ አባል አይደለሁም። ተሳትፍ ያለው በኢትዮጵያ ፖለቲካ ውስጥ ከዚህ በፊት አንዳንዶቻችሁ እንደምታውቁት፣ ግን ዛሬ ሁላችን ፖለቲከኞች የምናስብበት ነው። የኢትዮጵያን እድገት እንዳናሰናክል ስልጣን የምንመኝ ሰዎች ማለት ነው። ስልጣን መመኘት ጥሩ ነው፣ ግን እንዳናሰናክል ከዚህ ከኢህአዴግም ከብልጽግና መማር አለብን ከሚል ነው የውይይት አጀንዳ ነው። እንግዲህ ተመልከቱ፣ ጥያቄዎች እናንሳ። ልማትን እድገትን የሚያይበት መነጽር ምንድን ነው ያለ እንደሆነ ብልጽግና አንድ መነጽር አለኝ ነው የሚለው። መደመር የሚባል አንድ ጊዜ መደመር ይሉታል፣ ሌላ ጊዜ መደመር ይሉታል። ዞሮ ይሄ መደመር ወይም መደመር ነው መነጽሬ፣ በዛ ነው ማየው ነው የሚለው። ልማትን እንግዲህ የሚተነትነው ማለት ነው። እና ልማት ስለ ልማት ሲነሳ አንዳንድ ጊዜ ደስታ ነው ይለዋል ብልጽግና። ደስታ ሃፒነስ ነው ይላል። በኋላ እንመጣበታለን። እንደውም አንዱ ዓላማዬ ሃፒነስን ማምጣት ነው ወይም ደስታን ማስመዝገብ ነው በኢትዮጵያ ውስጥ ይላል። እንግዲህ ይሄ በስነ ልቦና ውስጥ ኢሞሽናል ዌልቢንግ ነው ይባላል። ከዛ ጋር የተያያዘ ነው ወይ? በኋላ እንመጣበታለን። ሃፒነስ እንዴት ይለካል በምን ኢንዴክስ የሚለው ነገር እንመጣበታለን። ሁለተኛው የአፍሪካ ፓወር ሃውስ ነኝ እንሆናለን ነው የሚሉት። ለዚህ እቅድ አለ ወይ? ምን ማለት ነው የአፍሪካ ፓወር ሃውስ ማለት? ወዘተርፈ የሚባለው ልዩ ትንታኔም ይጠይቃል። ጥያቄ ለማኝ ነው፣ የራሱ ጥያቄ ያስነሳልና ያ መነሳት አለበት። ሌላው አረንጓዴ አሻራ የሚባል ነገር አለ። ይህንንም በተወሰነ ደረጃ ብናነሳው ጥሩ ነው። ምክንያቱም ይህ ግሪን ኤነርጂ ማነው ግሪን ሌጋሲ ነው የሚባለው። ግሪን ሌጋሲ የሚባለው ነገር ዛፍ መትከል ብቻ አድርጎ ማየት። ለምንድን ነው ዛፍ የምንተክለው ኢትዮጵያ ውስጥ የሚል ጥያቄ መነሳት መቻል አለበት፣ መመርመር መቻል አለበት። አሁን ዛፍ መትከል ትክክል ለራሱ መጥፎ ነው፣ ግን ዛሬ ተክለሩ ነገ የሚቆረጥበት ሁኔታ ለምንድን ነው ያለው ኢትዮጵያ ውስጥ? መጀመሪያ መፈታት ያለበት ነገር ምንድን ነው? ሰው እኮ ዛፍ የሚቆርጠው ገበሬው ዛፍ የሚቆርጠው እኮ አንድ ነገር ፈልጎ ነው፣ ኤነርጂ ስለሚፈልግ ነው።
ነዳጅ የለውም፣ የባዮጋዝ የለውም፣ ኤሌክትሪክሲቲ የለውም። ስለዚህ ይቆርጣል። ዛሬ ይተክላል፣ ነገ ይቆርጠዋል ማለት ነው። ስለዚህ መጀመሪያ መፈታት ያለበት ምንድነው? የኃይል አቅርቦት በስፋት ማቅረብ። ፀሐይ ብርሃን አለ 13 ወር የፀሐይ ብርሃን ነው የምትባለው ኢትዮጵያ። የንፋስ ኃይል አለ። እነዚህን ተጠቅሞ መጀመሪያ ህብረተሰቡን የኃይል ካቀረብንለት በኋላ ስንተክል ሚነቅለው የለም። ዛፍ በዛፍ ይሆናል ሀገራችን እና እንደዚህ የቅደም ተከተል ችግር አለው። ቪዥኑ የሚያየው ነገር ይህን ስፈታ ያኛው ይፈታል የሚለው ነገር በእድገት ውስጥ መታሰብ አለበት እና ይሄም ይታያል። ሌላው ስለ ጂዲፒ ብዙ ጊዜ ያነሳሉ። ጂዲፒ እድገት ይላሉ። ፐር ካፒታን ስሙን አያነሱም። ፐር ካፒታ ውስጥ ጂዲፒ አለ። ለእያንዳንዱ ሰው የሚደርሰውን ስንናገር ጂዲፒያችን ይታወቃል፣ ምን ያህል ከፍ እንዳለ ምን ያህል ዝቅ እንዳለ። ጂዲፒ ብቻውን ዝም ብለን ስናነሳው ብንውል እድገትን ሊያሳይ አይችልም። አንድ መለኪያ ቢሆንም ግን እውነተኛውን እድገት ሊያሳይ የሚችለው ያ ጂዲፒ ተካፍሎ ህብረተሰቡ የሚያገኘው ፐር ካፒታው እየጨመረ መሄድ ሲችል ነው። ስለዚህ ከነዚህ አንፃር ልማትን እድገትን የሚያይበት ነገር ትንሽ ለየት ያለ ነው። ያመናፍሰዋል። መንፈሳዊ ይዘት ወደ ምንድነው ወደ ከፍታ መሄድ ይላል፣ መብረር ይላል። እነዚህ የተመናፈሱ ናቸው። ሜዠረብል አይደሉም፣ የሚለኩ አይደሉም። በእድገት ትምህርት ውስጥ እድገት መለኪያ ያለው በኋላ እንመጣለን እንጂ ዝም ብሎ ተነስቶ ወደ ከፍታ እየሄድን ነው እየበረርን ነው የሚለው ምንም ኢንዴክስ የለው። በምን ለክተን እዛ ላይ ደርሰናል እየበረርን ነው ምናምን። ደስታ የሚለውንም በኋላ እንመጣበታለን። ኢትዮጵያ በስንት ፐርሰንት ተደስታለች ምናምን የሚል ነገር ለመስራትም አንችልም ማለት ነው። ስለዚህ በአጠቃላይ የብልጽግና ባቡር ይሄንን እድገትን የሚያይበት ነገር ሹፌሩ የሚያይበት መነጽር ትንሽ የተመናፈሰ የማይጨበጡ ህልሞች የበዙበት የተተረማመሰበት ሆኖ ታያላችሁ። በኢህአዴግ ጊዜ የተወሰነ ግልጽነት አለ። የስታቲስቲክስ ችግር ማጭበርበር ችግር ነው የበዛ የነበረው። ይሄኛው በጣም እድገት እየተመናፈሰ መንፈሳዊ ይዘት ያለው እስኪመስል ድረስ ማናየው ኢንቪዚብል አይነት ነገር ሆኖ ሲቀርብ እናያለን እና ይሄ አንዱ ነገር ነው። ሁለተኛው እንግዲህ ወደ ብልጽግና የሚወስድን ጎዳና የሚሉት መደመር ነው። አሁን ያልነው ወይ መደመር ነው። እንግዲህ ምንድነው የምንጠይቀው ነገር በእድገት ትምህርት ውስጥ ይሄ ፊሎሶፊ እንበለው ወይም ይሄ ንድፈ ሐሳብ ምንድነው? የምን ንድፈ ሐሳብ? የኢኮኖሚ ንድፈ ሐሳብ ነው? የፖለቲካ ነው? ፖለቲካ ነው? ሶሲዮ ፖለቲክ ነው? ማህበረ ፖለቲካ የምንለው ነው? ወይስ ደግሞ ካልቸር ጉዳይ ነው ለብቻው የሚመለከተው? የኔሽን ቢልዲንግ ፊሎሶፊ ነው? ምንድን ነው የሚለው ነገር አይታወቅም። ምን እየሆነ ነው? እየቀረበ ያለው ይሄ መደመር የመንግስት መነጽር ነው፣ የመነጽራችን ነው የሚሉት። ሁሉ ነገር ትክክል ነው ትክክል አይደለም የሚለውን የምንመዝንበት ነው የሚሉት፣ የምንሰፍርበት ነው የሚሉት የብልጽግና ሰዎች። እና ይሄ ነገር ይህንን ፊሎሶፊ ይዞ ቅድም ያልኳችሁ ነገር በእድገት ላይ ጥሩ ፖሊሲ እንኳን ቢወጡ በየመስሪያ ቤቱ ፖለቲከኞች ይዘዋቸው የሚመጧቸው ሀሳቦች ተጽዕኖ ይፈጥራሉ። አሁን ይሄ መደመር ሕክምና ውስጥ ይገባል፣ ትምህርት ውስጥ ይገባል፣ በየቦታው ገብቶ በዚህ በመደመር እሳቤ ነው እድገት መምጣት ያለበት ተብሎ ሲነገር ተጽዕኖ የፖለቲካ ተጽዕኖ ያለው ሰው ይሄንን ስላዘዘ በየቦታው እንግዲህ ወይ ውዥንብር ይነሳል ማለት ነው። ለምሳሌ አሁን መደመር 4 ምሰሶዎች አሉት ነው የሚሉት የብልጽግና ሰዎች። አንዱ መሰብሰብ ነው፣ ሁለተኛው ማከማቸት ነው፣ ሶስተኛው ማካበት ነው። ይሄንን አብይ አህመድም ስልጠና ሲሰጥ ነበር፣ መጽሐፉም ላይ ተጽፎ። እነዚህ ናቸው ምሰሶዎቹ ነው። እንግዲህ እስቲ አፕላይድ ፎርሙን እናየው። ተግባራዊ መደመር አፕላይድ መደመርን እንመለከትና ይሄ ሐሳብ ለየሴክተር መስሪያ ቤቶች ሁሉ ትምህርት ሲሰጥ ይሄን የእድገት ጎዳና አድርጉ፣ መርሆ አድርጉ ወይም ፕሪንሲፕል አድርጉና ተራመዱ ስንል ምንድነው ፍሬ እንዴት ነው የሚያፈሩት? በየመስሪያ ቤቱ እንዴት ነው ዘር የሚዘሩት? እንዴት ነው እቅድ ፖሊሲ የሚያወጡት የሚለውን እስቲ እንደው በተወሰነ ደረጃ እንፈትሸው። ሐሳቡ ክሪቲካሊ መፈተሽ ስላለበት ነው ያነሳሁት። ለምሳሌ መሰብሰብ አንዱ የመደመር ጽንሰ ሐሳብ ነው የሚሉት አይደለም። እንግዲህ ምሰሶ ስለሆነ መሰብሰብን እንመልከት። ምንድነው የሚለው? እውቀትን፣ ገንዘብን፣ ክህሎትን ወዘተ
ማሰባሰብ ማለት ነው መሰብሰብ ማለት ይላል። እንግዲህ ዕውቀት መሰባሰብ አለበት፣ ገንዘብ መሰባሰብ አለበት፣ ክህሎት መሰባሰብ አለበት ነው የሚለው። አሁን ይሄንን መሰብሰብን እስቲ ወደ ሕክምና ተቋም እንወስደው። አሁን የሕክምና ተቋም መደመር መርሆዬ ነው ብሎ ጽፎ በትልቁ የጤና ሚኒስትሯ ያንን ጽፈው ቁጭ ብለዋል። ይህን ስልጠና ወስደዋል አብይ አህመድ ሲሰጥ ማለት ነው። እና እንግዲህ ምን አይነት ነገር ነው የሚሰበስቡት? ሕክምና ውስጥ ዕውቀት እንዴት ነው የሚሰበስቡት? እንዴት ነው ተግባራዊ የሚሆነው? እዛ ውስጥ ዕውቀት አንዱ የሚሰበሰበው ነገር እሱ ነው። አሁን እዚህ ጋራ የአይን ስፔሻሊስት አለ፣ እዛ ጋራ የእግር አጥንት ስፔሻሊስት አለ፣ እዛ ጋር ሌላ ስፔሻሊስት አለ። እነሱ ተሰብስበው የሆነ ነገር ከምረው የሚፈጥሩት ነገር አለ ወይ? የሆነ የዕውቀት ክምር አለ ወይ? ያን እንደሆነ ትክክል አይደለም፣ አይሰራም እዛ ውስጥ። ለምን? እንደውም የዚህ ተቃራኒ ነው። መደመር ሳይሆን እዛ ውስጥ ስፔሻላይዜሽን መንግስት ማበረታታት ያለበት። አዋጥተው የሚሰሩት ነገር የላቸው። ሁሉም እንደውም ከጀነራል ወደ ስፔሲፊክ ነው የሚሄደው ሕክምና። መጀመሪያ ሲሰሩም ሲቀጠሩም እንደምታውቁት ጀነራል ይባላል፣ አጠቃላይ ሕክምና የሚሰጥ ሐኪም ማለት ነው። ከዛ ወደ ስፔሻላይዜሽን ይሄዳሉ። ኩላሊት ላይ ብቻ ያተኩራሉ፣ ወይ አይን ላይ ብቻ ያተኩራሉ። ከአይን ደግሞ የሆነች አንድ ክፍል ይዘው ሊሄዱ ይችላሉ። እኛ እናውቀውም ስሙን፣ ትምህርቱን ስላልተማርን። እየጠበበ ነው የሚሄደው፣ እየጠበበ እየተለየ የተገነጠለ ይሄ ነው ስፔሻላይዜሽን ነው እዛ ተቋም ውስጥ መስራት ያለበት እንጂ አዋተው እነዚህ ስፔሻሊስት በሙሉ አዋተው የሆነ የሚከምሩት የዕውቀት ክምር የለም። እና ይሄ መሰብሰብ ዕውቀት ሰብስቡ የሚባለው ነገር አፕላይድ ፎርሙ ነው። ቅድም እንዳልኳቸው የዚህ ፊሎሶፊ አፕላይድ ፎርሙ እንደዚህ ነው። በየመስሪያ ቤቱ አስተማሪንም እንደዛው ነው። ፊዚክስ አስተማሪ፣ ኬሚስትሪ አስተማሪ አለ፣ አማርኛ አስተማሪ፣ እንግሊዘኛ አስተማሪ ምን አለ። እና እነዚህን ሁሉ ተሰብሰቡና አንድ ዕውቀት ከምሩ ማለት አንችልም። በየዘርፋቸው ሰክሰስፉል ነው መሆን ያለባቸው። እንደውም ሰንጥቀው እንዲገቡ ወደ ስፔሻላይዜሽን እንዲያድግ ነው ዕውቀት። ያ ነው ስፔሻላይዜሽን ነው መበረታታት ያለበት እንጂ ሰብስብ በየመስሪያ ቤቱ ሰብስብ የሚለው ነገር በየመስሪያ ቤቱ ብትሄዱ ነው። ግብርና ብትሄዱ እንደዚህ ነው። ኢኖቬሽን ውስጥ ብትሄዱ እንደዚህ ነው። እና ይሄ ፊሎሶፊ እንደዚህ አሁን አፕላይ አድርጉ ብሎ ሲጫን መደመር መጽሐፍ በእያንዳንድ ሐኪም ግዛ፣ አስተማሪ ግዛ ተብሎ ሰብስብ እንግዲህ ሲባል እኔ ጋር ምንድን ነው የሚሰበሰበው ነገር ብሎ ጥያቄ ያነሳል ማለት ነው። እና እድገት ላይ ተጽዕኖ ይፈጥራል ማለት ነው። ይሄ ቢያንስ ኮንፊውዥን ይፈጥራል ተግባራዊ። እና ይሄ አንዱ ነው። ከዛም ባሻገር ኢትዮጵያ ውስጥ አሁን ይሄ መደመር የሚባለው ነገር ወይም መደመር የሚባለው መሰብሰብ፣ አሁን ይሄ መሰብሰብ ያልኳችሁ እሱ ነው ወይ የምር በእውነት ችግራችን ችግር የሚፈታው እሱ ነው? እስቲ ግብርናውን ውሰዱት። ለምሳሌ ግብርናው እኮ ትልቁ ችግር እኮ መሰብሰብ ነው። አሁን ግብርናውን አይታችሁ እንደሆነ የኛ ገበሬ ከሰለጠነው ዓለም የሚለየው ሁሉንም ስለሚሞክር ወተት ላም እንዳለችው የሚያርስበት አንድ ሁለት በሬዎች አሉት። በግ አንድ ሁለት ይኖረዋል። አንድ ዶሮ ትኖራለች ትንሽ እንቁላል የምትጥል። የትንሽ የሽሮ መሬት አለችው። እዚህ ጋር ደግሞ ትንሽ ለእንጀራ የሚሆን አለው። ስንዴ ለዳቦ የሚዘራት እዛ ጋር ያደርጋል። እና ሁሉን ከአካባቢው የመሰብሰብ ቴንደንሲ ወይም ዝንባሌ ያለው ግብርና ነው ያለን። ይሄ ነው መደመር የሚባለው። ሁሉን ደምሬ ይዛለሁ ነው የሚለው። አሁን ኢትዮጵያ ውስጥ ፖለቲከኛ ሊያስብ የሚገባው ይህን እንዴት ነጥለዋለሁኝ ነው። እንዴት አድርጌ ወደ ስፔሻላይዜሽን አስገባዋለሁ ነው። ወደ ስፔሻላይዜሽን ነው ገበሬው ማደግ ያለበት። እዚህ ሀገር አሁን አንዱ ምንድነው የሚሰራው? አንዱ ያደልባል፣ ሌላኛው ደግሞ ወተት ላይ ያተኩራል፣ ሌላኛው ማር ላይ ያተኩራል፣ ሌላኛው ገበሬ ሆኖ ስጋ ላይ ያተኩራል፣ ሌላኛው ገበሬ አትክልት ላይ ያተኩራል። አትክልት ብቻ፣ ካሮት ብቻ፣ ብርቱካን ብቻ እያለ ይሄዳል። ስፔሻላይዜሽን ነው ሀገርን ያሳደገው። ስፔሻላይዜሽን ምን ያደርጋል? በአንድ በኩል አቅርቦቱን ያሰፋል፣ በሌላ በኩል ዲማንድ ይጨምራል ማለት ነው። አንድ ገበሬ ለምሳሌ የወተት ስራ ብቻ ከሆነ የሚሰራው የዚህ ገበሬ ዲማንድ ብዙ ነው የሚሆነው። ጥሩ ገንዘብ ያገኛል። ከዛ ግን ወደ ገበያ የሚወስደው ነገር ይበዛል። ከዚህ የተነሳ ማርኬት ያድጋል። ገበያ እኮ ነው ዓለምን የሚያሳድገው። ይሄ ነው የፖለቲከኞች አስተሳሰብ መሆን ያለበት። ገበያ ሲሰፋ ነው። እና ዲማንዲንግ የሆነ ገበሬ የሚፈልግ ገበሬ
ብዙ ነገር ለመግዛት የሚወጣ ገበሬ ያለችው ደግሞ በጣም በስፔሻላይዝድ ወደ የሰለጠነ ፋርሚንግ ውስጥ ገብቶ አንድ ጉዳይ ላይ አተኩሮ ደግሞ ብዙ ምርት ያገኘ ገበሬ ነው ማሰብ ያለብን እንጂ ሁሉንም ይዞ አሰባስቦ ይዞ መሄድ የጥንታዊ ገበሬዎች ነው ግብርና ነው። ስለዚህ የግብርናችን 80% የሚኖርበት የግብርናችን ይሄ ሰብስብ የምንለው አይደለም ማለት ነው። የሆነ ማህበርም ስለፈጠረ አይደለም። ወደ ስፔሻላይዜሽን ማደግ አለ። እየተነጠለ ዓለምን ያሳደገው ስፔሻላይዜሽን ማርኬት ገበያ። ስለዚህ ገበሬው ወደ ገበያ እንዲሄድ እርስ በርሱ በግብርና ውስጥ ገበያ እንዲያድግ ነው ማሰብ ያለበት የነበረው እና ግን ይሄ ፊሎሶፊ ይልላችሁ ወደዚህ የገባሁት ይሄ የመደመር የመሰብሰብ አሁን መሰብሰብ የተባለው ነገር በተወሰነ ደረጃ ገበሬው የትም ሳይሄድ የጉልበት ጉርስ እያገኘ ሊቆይ ይችላል። ግን ያ ገበያ ስለሚያጠፋ ሁለተኛ ገበሬው ዲማንዲንግ ስለማይሆን ማይጠይቅ ገበሬ ስለሚሆን ጠርምሰን ወደ ኢኮኖሚ ማደግ አልችልም ማለት ነው። ስለዚህ ይሄ ነው እና ይሄ የመደመር አስተሳሰብ ጠቅላይ ሚኒስትሩን በጣም ስለተጠናወተው ተመልከቱ። ገበታ ለሀገር አሁን ይላችኋል፣ ሌማት ይላል። ገበሬውንም ክላስተር ለምሳሌ ደምር ነው በቃ የሆነ ከጎን ያለው ኩታ ገጠም ይባላል። እሱን ያደረክ ስንዴ ዝራ በግድ ይለዋል። ትርክት መደመር አለብን፣ የወል ትርክት ማምጣት አለብን። እንደዚህ ነው እና ይሄ መሰብሰብ መጠናት አለበት። ዝም ብሎ ማግበስበስ እኮ እድገት አያመጣም እኮ። እድገት በየመስመሩ ውጤታማ እንዲሆን ብዙ ማጥናት ነው። ሳይንስ አሁን የበለጠ ወደ ቅንጣት እያደገ በሄደ ቁጥር ነው ችግር እየፈታ የመጣው። አሁን የናኖ ቴክኖሎጂን አይታችሁ ትሰማላችሁ መቼም። በሳይንስ ውስጥ በጣም ረቂቅ የሆነ ሳይንስ ውስጥ ነው የገባው ዓለም። የተነጠለ ያነሰ ወደ ቅንጣት ያነሰ ያንን ወደ ማየት ሲሄዱ ህጎች እየተሰበሩ አሁን ያለው የፊዚክስ ህግ እየተሰበረ የተለያዩ ናቹራል ሳይንስ ህጎች እየተሰበሩ አዳዲስ ህጎች እየተሰሩ ነው ያሉት እና እንደዚህ ነው አገር እያደገ ሳይንስ እያደገ የሚሄደው እና ይሄ መሰብሰብ ዝም ብሎ ማግበስበስ እድገታችን የኢትዮጵያን እድገት የኢኮኖሚ እድገታችንን እንበለው ማህበራዊ እድገታችንን በኋላ እንመጣበታለን ይጎዳል ማለት ነው። ሌላው ማከማቸት ነው። ሁለተኛው እንግዲህ ያው መሰብሰብ አንዱ ነው። ደግሞ የቃላት ጨዋታም አለው። መሰብሰብ ይላችሁና ደግሞ ማከማቸት ይላል። ማከማቸት ምን ማለት ነው ስትሉት መጨመር ነው። መሰብሰብ መጨመር አይደለም። እሺ ይሁን እንግዲህ መጨመር ማለት ነው። እንጨምራለን። ምንድነው መጨመር ማለት ነው? በትላንቱ ላይ ዛሬ መጨመር። አሁን ይሄንን በየመስሪያ ቤቱ ሰለጠኑ። የእድገት አቅጣጫችን ይሄ ነው። በትላንቱ ላይ ጨምሩ። ዛሬ ምን ማለት ነው? በትላንቱ ላይ ጨምሩ ሚል ክሪቲካል የሆነ ነገር መጠየቅ መቻል አለበት። አብይ አህመድ ምልክታችን የኢትዮጵያውያን ምልክት የአኒማል ሲምቦላችን ወይም የእንስሳ ምልክታችን አንበሳ ነው። ጨምሮ ፒኮ ማድረግ ነው መጨመር ማለት። የሚቀጥለው ሲመጣ ወይፈን አንድ በሬ ምልክታችን ይሄ ነው። የሚቀጥለው ሲመጣ ሰጎን እያደረገ ነው የሚቀጥለው ማለት ነው የሚለው ነገር መጠናት አለበት በየዘርፉ። ሐኪሙንስ ምንድነው አከማች የምንለው? ማከማቸት ምንድነው? አስተማሪውን ምንድነው አከማች የምንለው? ይሄ በትላንቱ ላይ ዛሬ ፖለቲከኛውን መቼም በትላንቱ ላይ ዛሬ ጨምር ይባል። የተቋም ግንባታ ከሆነ ወይ ንጥር ብሎ መውጣት አለበት። በምኑ ላይ ነው ምን ጨምረው? ይሄ በየዘርፉ አንዳንድ ቦታ ጎጂ ሆኖ ነው የሚገኘው እንዳልኳቸው። እግር ኳስ የሚጫወተው ስፖርት ዘርፉን በትላንቱ ላይ ጨምር ማለት ምን ማለት ነው? ለስፖርት ሚኒስቴር መስሪያ ቤት ካለ ሌሎች ዘርፎቻችን እንዳልኳቸው አስተማሪ፣ ሕክምና ወዘተርፈ ማለት ያለ ምን ያህል ጠባብ እንደሆነ ጥቂት ነገር ልታገኙበት ብትችሉም አንዳንድ ቦታ ተሯሩጣችሁ እዚህ ላይ መጨመር ተገቢ ነው። ለምሳሌ ምንድነው የባህል መድኃኒቱን ሳንጥል እሱን ማሳደግ ነው ብንል መቼም እቺ መጨመር እዚህ ላይ ሊሰራ ይችላል። ግን በሰፊው በአገር ደረጃ ስታዩት፣ በኢኮኖሚው፣ በማህበረ ፖለቲካው በሁሉ ስታዩት እንደዚህ ወፍራም መርህ ሆኖ ሀገርን ሊያስተዳድር መመሪያ ሊሆን የሚችል አይነት ጽንሰ ሀሳብ አይደለም ማለት ነው። መምህሩም በትላንቱ ላይ ሐኪሙን፣ መሐንዲሱን፣ ስፖርተኛውን ያልኳቸው በጣም አስቸጋሪ ይሆናል ማለት ነው። ሶስተኛው ማካበት ነው የመደመር ምሰሶ ይላሉ። እንግዲህ ማካበትስ ምንድነው? ምንድነው የምናካብተው? ሐኪሙ ምንድነው የሚያካብተው? አስተማሪው ምንድነው የሚያካብተው? እውቀት ነው? ጂዲፒ ፐር ካፒታ ነው? ወዘተርፈ ማለት ነው። እና
እንደዚህ ግልጽነት የጎደላቸው ሜዠረብል ያልሆኑ የማይለኩ ሳይንቲስቶች ያላጠኗቸው እና ኢንዲኬተር ያልወጣላቸው በጣም የተመናፈሱ ቅድም ያልኳቸው ፕሪንሲፕል ይዞ የመጣ ፓርቲ ብልጽግና ከዚህ የተነሳ ይሄ መደመር መነጽራችን ነው ሲሉ ምንድነው መነጽር ለመሆኑ በዚህ አይተህ ምን ልታመጣ ነው በዚህ እንደዚህ አይነት አስተሳሰብ አሁን ሐኪሙን ሄደ ሰብስበሃል ወይ አከማችተሃል ወይ ወረት ይዘሃል ወይ ምናምን እንዴት ልትለው ትችላለህ አስተማሪው እንዴት ልትለው ትችላለህ ምን አይነት የእድገት አቅጣጫ ለዚህ አይነት አቅጣጫ መመርመር አለበት እኮ እንደው ሀገርንም ያክል ትልቅ ነገር አንድ ሰው ዝም ብሎ ትንሽ የመሰለውን አንዳንድ ጊዜ ስንጽፍ ምንስል ስናስብ ለኛ የመሰለን ነገር ሊኖር ይችላል አንድ ሰው ሊያስብ ይችላል ግን መመርመር አለበት እኮ እንደው ዝም ብሎ በሀገር ላይ መጫወት ጥሩ አይደለም ሌላው ይሄው እዚሁ መደመር ውስጥ ያለ ነገር ነው እንግዲህ ከአብይ አህመድ ነው ያመጣው ይሄንን ራእያችን የብልጽግና ራእይ 3H ነው የሚሉት 3H ማለት ሃፒነስ ሃርሞኒ እና ሂውማን ኤክሰለንስ ነው ይሄ ነው የእድገት አቅጣጫቸው እንግዲህ በጣም ግራጋቢ መንግስት ነው በእውነት እነዚህ ተመልከቱ ሃፒነስ ነው የሚለው ለምንድን ነው ሲባል ባለፈው ጊዜ ምን አለ እኛ ለምሳሌ የፉድ ሴኩሪቲን በተመለከተ በቀን 2 ጊዜ ይብላ አንድ ሰው 3 ጊዜ ይብላ 4 ጊዜ ይብላ እኛ 3 ጊዜ ብላ ምናምን ብለን አንለውም ማለት ዋናው ዓላማ በኢትዮጵያ ውስጥ 3 ጊዜ ምግብ መብላት አለብን የምንለው ፉድ አቬይላብል መሆን አለበት ፉድ ሴኩሪቲ ሲባል አንዱ አቬይላብል ማድረግ ነው ማስገኘት አክሰስ ነው ሌላው አክሰስ እንዲኖረው ማድረግ ነው እነዚህ የፉድ ሴኩሪቲ 4 መገለጫዎች አሉ እነዛን ነበር የተነሱት እሱ ዝም ብሎ እንደ ቀላል እንትን ወስዶ ሰውን በግድ 3 ጊዜ ብላ የተባለ ይመስል እሱን ማለቱ ነው ይላል ዞሮ ግን ምንድነው የሚለው እሱ 2 ጊዜ የሚብላ አንድ ሰው 1 ጊዜ የሚብላ የኛ ደስታ ማምጣት ነው ሃፒነስ ማምጣት ነው ይላል ግን በተገላቢጦሽ እኮ ነው መሆን ያለበት ሃፒነስ የግል ጉዳይ ነው የዜጎች ጉዳይ ነው መንግስት ፕሮቫይድ ማድረግ ነው ያለበት በተገላቢጦሽ መንግስት አቅርቦት ነው የሚጠበቅበት ሃፒነስን አያመጣም ሃፒነስን የሚያመጣው ያቀረብንለት ህብረተሰብ ኤንጆይ አድርገው ምግብ ቀርቦ ኤንጆይ ይባላል እዚህ ሀገር አሁን ይጋብዟቸውና ኤንጆይ ምናምን ይላሉ ተደሰት ማለት ሳያቀርቡ ዝም ብሎ ተደሰት የሚባል ነገር የለም ስለዚህ መጀመሪያ መቅደም የመንግስት ስራ የሚለካው ስራ ምንድነው ፕሮቫይድ ማድረግ ነው ፕሮቪዥን ስለዚህ እዛ ላይ ሲሰራ አታምና ሃፒነስ ነው የሚለው አንደኛው ሃርሞኒ ሁለተኛ እና እነዚህን ስታዩ ለምሳሌ ደስታ ምንድነው እንዴ በህብረተሰብ ውስጥ ኮንስትራክሽን ሰራተኛው ላቡን እየላበ ሲሰራ ደስታ ነው ወታደሩስ ምንድነው ደስታ ማለት ሐኪሙስ ሰው የቆሰለ ሰው ሲያክም ይዋለ ከሚያለቅሱት ጋር ሲያለቅሱ የሚውል ነው እንግዲህ ስራው ገበሬው ደፋቀና ሲል ነው የሚውለውና እንደው ደስታ እናመጣለን ማለት ሁላችንም ስራ ሰርተን በዚህ ዓለም ላይ ከዛ በኋላ ለዘላለም የሚበቃ ነገር ይዘን ቁጭ ብለን ስንደሰት እንኖራለን እንደዚህ አይነት ነገሮች ደስታስ ብቻ ነው ወይ የሰው ልጅ እኮ ብዙ ኢሞሽንስ አሉን ስሜቶች አሉን ኮምፓሽን ይባላል ማለት ርህራሄ አለ ፔን አለ ሀዘን ጊዜ ምናዝንባቸው ጊዜያት አሉ ሰው ሲሞት መቼም አንደሰትም መንግስት በዚህ ውስጥ ሰው የሞተ ሰው አቀባበር ላይ በካልቸራችንን ጠብቆ ምንድነው የሚኖረው ሚና ሰው ሲወለድ ሲያድግ ወዘተርፈ ብዙ ሼር ማድረግ ፔንፉል ሊሆን ይችላል ሼር ማድረግ አለበት ህብረተሰብ ሀዘኑንም ደስታውንም ርህራሄውን ብዙ ስሜቶች ናቸው ያሉት ረቂቅ ናቸው እነሱ ሁሉ ፖዚቲቭ የሆነ ወይም ደግሞ አዎንታዊ ለውጥ እንዲኖራቸው ማድረግ በርግጥ መንግስት ይኖርበታል ነገር ግን አንዷን እቺን ደስታ ነው ማመጣው የሚለው ነገር ሜዠረብል አይደለም እንዳልኳችሁ የሚለካ አይደለም ከዚህ የተነሳ ይሄ አንዱ አስተሳሰቡ የማይለካ ነገር ይዞ ለውጥ አመጣለሁ ነው አሁን በአለም ላይ ባለፈው ጊዜ ነግሬያችኋለሁኝ ልማት እድገት የሚለካባቸው አሉ ለምሳሌ HDI ብለናል Human Development Index አለ በዚህ ፐርሰንት ታድጓል በዚህ ፐርሰንት ወደ ኋላ ቀርተናል ይባላል ዘርፈ ብዙ ድህነት አለ ኢንዴክሶች አሉት ብልጽግና ራሱ ፕሮስፔሪቲ ራሱ ኢንዴክስ ተዘጋጅቶለታል በተለይ ለጋጠም በጥሩ
ጥናት የሚያቀርብ ተቋም ነው አዘጋጅቶለታል። ጥሩ በዚህ ነው እንግዲህ የሚለካው። ከዚህ አልፈልግም ብሎ አብይ የራሴን ስርኤች አምጥቻለሁ ብሎ እነዚህ የማይለኩ ኢንዲኬተር የሌላቸው ናቸው። ስለዚህ መንግስት አሁን ለደስታ ሰርቻለሁ ብሎ ኢትዮጵያ ምን ፐርሰንት ተደሰተች በምን ፐርሰንት ተደሰተች የሚለው ለመለካትም አይቻልም ማለት ነው። ስለዚህ ዝም ብሎ ያነሆለለ እንደዚሁ የሚያቆይ አስተሳሰብ ነውና ሀይ ልንለው ነው። ሃርሞኒም እንደዛው ነው። እቅድም የለው ተቋም የለው ኢንዴክስ የለው ምንም ሂውማን ኤክሰለንስ የሚባለው እንደው ቃሉ ደስ ስለሚላቸው ይመስለኛል ይሄኛው ያመጡት ከብዙ ነገር ጋር የተገናኘ ነው። ስለዚህ እነዚህ ስርኤች የሚባሉ የብልጽግና መለኪያዎች መለኪያ መስፈርት ያልተዘጋጀላቸው ወይም ኢንዲኬተር ጠቋሚ ማለት ነው። በጠቋሚዎች እናሰላቸዋለን። ከእድገት ምን ያህል መጣ ለማለት ጠቋሚዎቹን በፐርሰንት እናስቀምጥና ቁጥር እንሰጣቸዋለን። እናካፍልና ባዛ እንደምር እንቀንስና መጨረሻ ላይ የኢትዮጵያ ደስታ እዚህ ደረጃ ላይ ደርሷል። አምና ደስታችን ይሄን እንግዲህ ደስታ የሚለካ ከሆነ ብዬ ነው እንደዚህ እየተደረገ ነው የሚወጣውና ከዚህ ከሚለካ ውጪ የሆነ ነው እየሸሸ ነው ያለው መንግስት ከኤችዲአይ እየሸሸ ነው ያለው። ሂውማን ዲቨሎፕመንት ኢንዴክስ የሚባለው ወይም ደግሞ መልቲ ዳይሜንሽናል ፖቨርቲ የሚባሉ መለኪያዎች አሉ አይደል? ከነሱ ይሸሻል። እየሸሸ ሌላ ትንሽ የሚያወናብዱ ቅድም ያልኳችሁ ቃል ቢገልጸው ከሆነ ያመናፈሱ የማይለኩ ነገሮችን ይዞ እየመጣ ነው ያለውና ይሄ በጣም ያሳስባችኋል። የሀገራችን እድገት ጉዳይ ትልቅ የፖለቲካ እምነት ማይሆን እምነት ያላቸው ሰዎች እየመሩት እንዳለ የሚያሳይ ነው። ሌላው በእድገት ውስጥ እንግዲህ እድገት ማለት ፖዚቲቭ ቼንጅ ነው። ያንን ማስመዝገብ ያስመዘገቡ መሄድ ነው ብለን ነበርና ኤጀንሲ ቼንጅ ኤጀንሲ ያስፈልገዋል ብለናል። ኤጀንሲ ከሌለ ለውጥ አይኖርም። ኮሪያ ውስጥ አሁን በጣም የማይረሱት አንድ ኤጀንሲ አለ። መቼም እነዚህ ቆዩ ትምህርት ሚኒስቴር፣ ገንዘብ ሚኒስቴር የሚባሉት አሉ። ግን ደግሞ አንድ መንግስት በጣም ራዕያማ ሲሆን የሚሰራው ስራ አንድ ልዩ ስራ ካገኘ ቶሎ አንድ ኤጀንሲ ያቋቁማልና ሳውዝ ኮሪያ ውስጥ ሴማል ኡንዶንግ የሚባል አንድ ተቋም ነበር። የታወቀ ነው። አሁንም አለ። ከዓለም ሰዎች እየሄዱ ስልጠና ይሰጥበታል። እኔም ሴማል ኡንዶንግን ተምር ያለው አንዱ ከተማርኩት ውስጥ አንዱ እሱ ነው እና በዛ በኮሪያ ውስጥ እንግዲህ ታዋቂ ኤጀንሲ ተብሎ የለውጥ ኤጀንሲ ተብሎ ይታወቃል ማለት ነው። በየሀገሩ እንደዚህ ኤጀንሲዎች ሊፈጠሩ ይችላሉ። ግን እነዚህ ኤጀንሲዎች ሲተከሉ ምን መሆን አለባቸው? መቼም የሀገሪቱ ከፍተኛ የስልጣን አካል አለ። ፓርላማ የሚባል ይኖራል፣ ሴኔት የሚባል ሊኖር ይችላል። እነዚህ አውቀውት አንድ ተቋም ይተከላል፣ ተጠንቶ ሊተካል ይችላል። ኢትዮጵያ ውስጥ የሆነው ምንድነው? የብልጽግናን ኤጀንሲዎች ያያችሁ እንደሆነ ጠቅላይ ሚኒስትሩ ኢኒሼቲቭ ይባላል። ለእድገት የቋመጡ ናቸው። ጠቅላይ ሚኒስትሩ ተራማጅ ናቸው ተብሎ ኢኒሼቲቭ ወስደዋል። በጠቅላይ ሚኒስትሩ ጽህፈት ቤት ይሆናሉ። ብዙ ጊዜ ከመሳይ ጋርም ይሄን እያነሳን ተችተናል። እና እነዚህ የተነጠቁ ከግብርና ለምሳሌ ዶሮና እንቁላል ምናምን የወተት እንትን ልማት ወዘተርፈ ከዛ አካባቢ ይነጠቁና ይመጡና ጠቅላይ ሚኒስትሩ ጽህፈት ቤት አማካኝነት እየተሰራባቸው ነው ይባላል። እንግዲህ ይሄ እነዚህ ኤጀንሲስ እንዳልኳቸው ህጋዊ ተክለሰውነት የላቸውም፣ ኦዲት አይደረጉም። ከሁሉም በላይ ግን ከየመስሪያ ቤቱ በመዘረፋቸው ያኛውን መስሪያ ቤት ዲስካሬጅ የሚያደርጋሉ። ወይ እኮ ደግሞ አላማ ኖሯቸው አይደለም። በጣም ቀላል ናቸው። ባለፈው እንደነገርኳችሁ በጣም ቀላል። ለምሳሌ ዶሮ እና እንቁላል ማርባት ምን የተለየ ነገር ሆኖ ነው ወደ ጠቅላይ ሚኒስትሩ ጽህፈት ቤት የሚሄደው? ገንዘብ ካለ እዛ ለግብርና ጽህፈት ቤት ተሰጡት ኢንኩቤተር ገዝቶ ዘመናዊ ማነው ጥሩ የተዳቀሉ ጥሩ ምርት የሚሰጡ ዶሮዎችን በብዛት ገዝቶ መሬት ካገኘ መሬቱን እንትን ብሎ ያስወለደ በቃ እንቁላል በእንቁላል ያደርገዋል አገሩ። እዛ ጠቅላይ ሚኒስትሩ ጽህፈት ቤት ምን መሄድ ያስፈልጋል? የተለየ ብር ከተገኘ ማለት ነው። ወተትስ ጠቅላይ ሚኒስትሩ ምን ጥጃ ሊያጣባ ወደዛ ይወስደዋል? እዛ ሌላ ተቋም አለ። ወተት ጥሩ 40-50 ሊትር የምታልብ ላም የሚያልቡ ላሞች ብዙ ከተገኙ ወተት በወተት ነው የሚሆነው አገሩ። ችግሩ እኮ ግብርና እኮ የቸገረው እኮ ገንዘብ ነው። ስለዚህ እነዚህ ቀላል ነገሮች ይልቅስ ጠቅላይ ሚኒስትሩ በስሩ
ለየት ያለ እንደ ኮሚሽንም ይሁን በጠቅላይ ሚኒስትሩ ጽሕፈት ቤት ስር የሚታይ እኮ ተቋም ሊፈጥር የሚገባው ምንድነው ኢንፍሌሽንን እንዴት እንከላከል የሚለው ጥያቄ ነበር። ይልቅ አሁን ኢንፍሌሽኑ በኢትዮጵያ ውስጥ ከየትኛውም ተቋም ከሚያየው የገዘፈ ነው፣ የብዙ ችግር ድምር ውጤትም ስለሆነ ስለዚህ የሆነ የኮሚሽን ይሁን የሆነ የቴክኒክ ምናምን ተቋቁሞ እሱ ሌት ከቀን እየተከታተለ ኢንፍሌሽኑ እንዴት ይቀንሳል የሚለውን ከስሩ ቢያደርግ ደህና ነው። የዶሮና እንቁላል የጥጃ ማጣባት ጉዳይ ወዘተርፈ ሌማት ሞሰብ ደግሞ የቤት የኩሽና ዕቃ እንዳልቀረም ሞሰብ ሁሉ ነው ያለው እና እነዚህን ሁሉ ይዞ ልማት ወደ እድገት ይሄ መሄድ አይቻልም። እና የብልጽግና የእድገት ጉዞ የፊሎሶፊ ችግር አለው። ቅድም እንዳልኳችሁ ያመናፍሰዋል፣ አንዳንድ ጊዜ በጣም እንዳይለካ ያደርገዋል። ኢንዲኬተር የሌላቸው መርሆዎችን ያፈልቃል። ተቋም ኤጀንሲ ያገነባቡም ደግሞ እንደዚህ ነው እና ከዚህ የተነሳ የኢትዮጵያ እድገት በከፍተኛ ውዥንብር ውስጥ በከፍተኛ ችግር ውስጥ ነው ያለው። በከፍተኛ ችግር ውስጥ ነው ያለው። እነዚህ ሌማት፣ ትሩፋት፣ ገበታ ለሀገር፣ መሶብ መረጃ ደግሞ ነው መሰለኝ የኮሪደር ልማት፣ ጽዳትና ውበት፣ የቤተ መንግስት እድሳት ወዘተርፈ የሚባሉት በሙሉ ተቋም የሌላቸው ናቸው። አንዱ ይሄ የብልጽግና ችግር እድገታችንን እያወሳሰበ ያለ ከፍተኛ ችግር ተደርጎ መታየት አለበት። ፖለቲከኞች እንድንወያይበት ነው ይሄን ያነሳሁት፣ እናንተ ጨምሩበት። ሌላው ኤሪያ ኦፍ ኢንትረስት የሚባል አለ፣ ዝንባሌ ማለት ነው። እንግዲህ መንግስታት ፓርቲዎች ወደ ስልጣን ሲመጡ የሆነ የሚነካቸው ነገር አለ። የህብረተሰብ ጥያቄ ዲማንድ ያዩና የሚመሰጡበት ወይም የሚበራላቸው ነገር አለ እና ያንን ይዘው ሲመረጡ ይመረጣሉ። አንድ ችግር ላይ ያተኩራሉ። ብቻ የሚተኩሱት ነገር አንድ ነገር ይኖራል እና ብልጽግናን ያያችሁ እንደሆነ ኢህአዴግ ነው። ኢህአዴግ ደግሞ የትኩረት አቅጣጫ አድሊ ነው፣ ግብርና አካባቢ ነው ይል ነበር። በተግባር ግን አልነበረም። ያው ገበሬው ያንዱ ህይወቱን ነው ይኖር የነበረው። በሁለት በሬ ያርሳል፣ ሳር ቤት ይኖራል። አብዛኛው ያችን አንድ ግማሽ ሄክታር መሬት ሲገጥብ ይውላል። ሌላ ምንም እድገት ሳያሳየው ነው። የግብርናው ኢንዱስትሪ ሳያድግ ነው እንደው ስለ አድሊ ሲዘፈን የኖረው። ይሄኛው ደግሞ የተለየ ነው። የዚህ ዝንባሌ የኢህአዴግ ልጅ ሆኖ እንግዲህ ከሌላ ጋር አይደለም የመጣው፣ እዛው ራሱ ኢህአዴግ ሆኖ ተለወጥኩ ሲል ውበት ላይ ነው ያተኮረው እና የመጀመሪያዎቹ 2 ዓመታት እንደምታውቁት ያው የሀብት የማዛወር ስራ ጊዜ ነው። በሀብት ኢትዮጵያ ውስጥ የሀብት ዝውውርን ያያችሁ እንደሆነ በደርግ ጊዜ ዝውውር ነበር። የሀብት ዝውውር ከከበርቴ ከተባለው ሀብት ትንሽ ከነበረው ሰው በሙሉ እየዘረፈ የህብረት ሱቅ አቋቁሞ ለድሃ ሆኗል ነው። ቤቱን ሁሉ 2 ቤት ያለው አንዱን ቤት እያጣ እንደዛ አይነት የሀብት ክፍፍል ነበር። በጥስጥስ ነው ያደረገው የሀገሪቱን ሀብት ዌልዝ እና ብዙ ጊዜ አሁን ያ ምንድነው ሶሻል ቼንጅ ነበር። የደርግ ያመጣው የሶሻል ማህበራዊ ለውጥ ነበር እንጂ የኢኮኖሚ ለውጥ አልመጣም። እንደውም ሀገሪቱን ድሃ ነበር ያደረጋት የሄደው እና ያ ማህበራዊ ለውጥ እንግዲህ የተባለው አዲስ ለውጥ መጣ የሚል በህብረተሰብ ውስጥ ስሜት ነበር፣ መነቃቃት ስሜት ነበረ። ያ ነው ሶሻል ቼንጅ ነበረው በተወሰነ ደረጃ። እንግዲህ ኢትዮጵያ ለረጅም ጊዜ ይዛው የነበረው ስርወ መንግስት እንትን ሲል በተማሪዎችም ጥያቄ በጩኸቱ ሲለወጥ የተወሰነ ማህበራዊ ለውጥ ነበር። በኋላ ግን እየፈታተሸው ሲሄደው ትውልዱ ብዙ የሚጠቅመንን የጣልንበት ለውጥ ነበረ። ግን ዞሮ ዞሮ የኢኮኖሚ ዌልዝ ዲስትሪቢዩሽን የታየበት ጊዜ ነበረ። ኢህአዴግም ሲመጣ ደግሞ ደርግ ያዛወረውን እንደገና ደግሞ ኢህአዴግ ባለፈው እንዳልኳቸው አንድ ቋት አዘጋጀ። እዛ ቋት ውስጥ በአብዛኛው የተወሰኑ ሌሎች ስራዎችን አልሰራም ማለት አይደለም። ግን አብዛኛው የኢኮኖሚ ዝንባሌው ግን አንድ አካባቢ የሱ የኔ ነው የሚለው ተቋም ፈጥሮ እንደነ ኤፈርት ያልኩትን ነው ባለፈው ያልኳችሁን እዛ ላይ ሲያከማች ነበረ። ልማታዊ መንግስት ነኝ ብሎ በማርኬት ውስጥ ገብቷል። እስከ ባልተና ድረስ ገብቶ ነበረ። መንግስት በልማታዊ መንግስት አስተሳሰብ ውስጥ መንግስት ነጋዴ ሁሉ መሆን አለበት ብሎ ያምን ነበረ። አሁን መውጣት አንችልም ከገበያ ብሎ ያምን ነበረ እና እንደዚህ አይነት አስተሳሰብ ነበር የነበረው። ወደ ብልጽግና የመጣን እንደሆነ ግን ብልጽግና በብዙ መንገድ የተለየ ሆኖ ታይታላችሁ። በጣም የተለየ ነው። ከኢህአዴግ ሁሉ የመጣም አይመስልም እና የዚህ የሁለቱን ዓመት ምንድነው ሽግግር እንበለው ወይም ደግሞ ከኢህአዴግ ጋር የነበረው ትርምስ የሀብት ዝውውር እሱም አደረገ። ያን ጊዜ የሀብት ዝውውር ሲያደርግ እንግዲህ እድገት አይኖርም። በዛ ጊዜ በተፈጥሮ የኢኮኖሚ እድገት በትራንዚሽን ጊዜ አይኖርም።
በሽግግር ጊዜ ኢኮኖሚ አያድግም። ሪፎርምም ሲኖር እንደዛው ነው። ሪፎርም ሲኖርም ትልቅ ሪፎርም ከሆነ አገራዊ ሪፎርም ከሆነ ኢኮኖሚ አያድግም እና የሁለቱ ዓመት እንደዚሁ ነው። በኋላ ኤሪያ ኦፍ ኢንተረስት ያልኳቸው አሁን ወደዛ እንጣላችሁ ወደ ፓርክ ነው ያተኮረው። ከዛ በኋላ በቃ ፓርክ መገንባት፣ ሎጅ መገንባት፣ ቤተ መንግስት እድሳት ይላቸዋል እና ይህን ትልቅ የለውጥ አካል አድርጎ መነሳቱ እኛን ኢትዮጵያውያንን አይመስል፣ ኢህአዴግን አይመስል፣ ከየት እንደመጣላት የሚያስተሳስበው ነው። እንደዚህ አይነት የልማት አቅጣጫ በዓለም ላይ የለም። በዓለም ማነው በእድገት ትምህርትም ውስጥ ከዚህ ጀምር የሚባል የለም። እድገት ትምህርት ውስጥ ፕራዮሪቲ በጣም ወሳኝ ነው። ቅድሚያ የሚሰጠው የቱ ነው? ቅድሚያ አንዱን ችግር ስንተኩስ ሌላውን የሚፈታልን ላይ ማተኮር ነው። በተለይ ደግሞ የሀብት ማነስ የሀብት ምጡንነት ያለው ሀገር ደግሞ ያችን ሀብቱን ምን ላይ ላውላት የሚለው ነገር ከባድ ጥንቃቄ ያስፈልጋል። ይሄ ጥንቃቄ የሚባል ነገር የለም። ዝም ብሎ ውበት ላይ ያተኮረና ለምንድን ነው እዚህ ላይ የተጣደው ብልጽግና ያልን እንደሆነ አንድ ሁለት ምክንያቶች አሉ። አንዱ መንግስት ፕሮስፔሪቲ የሚባል መንግስታዊ ሃይማኖት ከመጀመሩ ጋር ተያይዞ ነው። ፕሮስፔሪቲ እምነት ብዙ ጊዜ አንስተነዋል። እንደዚህ ነው። በቃ እድገትን ያመናፍሰዋል። ወደ ተራራ ላይ መውጣት ይላል፣ መብረር ይላል እና ያነዛን ቃል ሁሉ አብይ ይጠቀማል። ፖዚቲቭ የሆነ ነገር ዝም ብለህ አስብ ይላል። የከበቡ ችግሮች ቢውሉ ከዛ ችግር በጥሰህ ውጣ፣ ዝም ብለህ በምናብ ማለት ነው ውጣ። ከዛ ኃይል ታገኛለህ። ከዛ ያቁስ ይሆናል፣ ቁስ አካል ይሆናል እና ከድህነት ትላቀቃለህ የሚል አስተሳሰብ ነው ያለው። ያ ቤተ መንግስት መግባቱ ነው አንዱ። ሁለተኛው ማስክም ስለሆነ ነው። መንግስት ብዙ ጥሩ ውጤቱ ማስመዝገብ ስላልቻለ ዝም ብሎ ከተማ ኮሪደር በማስዋብ ልማት ያለ ለማስመሰል አዲስ አበባ የተመቻት እንድትመስል ሰውም ሲያይ እንደዚህ እንደው የመብራት ብዛት ሲያይ አዲስ አበባ ደህና ናት ይላል፣ ግን ውስጣችንን እኛ ነው የምናውቀው። ስለዚህ ማስክ የማልበስ ችግሮችን የመደበቅ በደርግ ጊዜ የማረሳው ወደ ወሎ ሰፈር አካባቢ ዘመዶች ነበሩኝና ወደዛ ሄድ ነበርና ታስታውሱ እንደሆነ ከቦሌ ኤርፖርት ስትመጡ ብርቱካን ምናምን የሚሸጥበት ቦታ ነበር ወሎ ሰፈር። አሁን ፈርሷል። ባለፈው ሲሄድ አይቼዋለሁ። እና እዛ አካባቢ በግድግዳ ከኋላ ያሉት ቤቶች ጥሩ አልነበሩም፣ የድሃ ቤቶች ነበሩና በግድግዳ ሸፈነው። ደርግ ሸፍኖ ስዕል ተሳለበት ግድግዳው። ለምንድን ነው? እዛ የውጭ ሀገር ሰው ሲመጣ ሲሄድ እንዳያይ እነዛን ድሆች ቤታቸውን ሁሉ ጣሪያውን ቀለም ቀቡ ተብለው ቀለም ቀብተው ነበር እና ሊሸፍናቸው እንደ እቺ ግድግዳዋ ማስክናት ማለት ነው። ደህና ነን እዚህ አካባቢ ድሃ የለም ልንል ነው ማለት ነው። እና እንደዚያ ደርግ እንኳን ብዙ አይታማም ነበር፣ ግን እዛ ላይ ይችን አድርጎ ታይቷል። ይሄኛው ግን በአጠቃላይ በቃ ድህነትን ለመሸፈን የሚደረግ ነው። ኮሪደር ማስክ ነው። እነዚህ የምናያቸው ሎጆች፣ ፓርኮች ሁሉ ማስክ ናቸው። እና ኢትዮጵያ በጣም ለዚህ ማስክ ስራ ብዙ አወጣች። ለምሳሌ ባለፈው ያነበብኩላችሁን ታስታውሱ ነው። ለጫካ አሁን 1.5 ትሪሊየን ነው። እንጦጦ ፓርክ ያያችሁ እንደሆነ 6 ቢሊየን ነው። ዩኒቲ ፓርክ የሚባለው 5 ቢሊየን ነው ወጣ የሚባለው። ወዳጅነት ፓርክ 6 ቢሊየን ነው የወጣው። ሳይንስ ሚውዚየም 10 ቢሊየን ነው የወጣው። አብረሆት ላይብረሪ የሚባል 6 ቢሊየን ነው። ታላቁ ቤተ መንግስት ሚውዚየም 10 ቢሊየን ነው። የአድዋ ድል መታሰቢያ ሚውዚየም 20 ቢሊየን ነው። መስቀል አደባባይ ፓርክ 4 ቢሊየን ነው። ዓለም አቀፍ ኮንቬንሽን 40 ቢሊየን ነው አሉ የወጣው። የአዲስ አበባ ኮሪደር ልማት አንደኛ ፌዝ ነው እንደውም ያሉት ወደ 100 ቢሊየን ነው አሉ። አዲስ አበባ ከተማ ከንቲባ 2 ቢሊየን እንደወጣ ታወቃል። ጎርጎራ 5 ቢሊየን ነው። ወንጪ 5 ቢሊየን ነው። ጨበራ ነው መሰለኝ ጩርጩራ የሚባል 10 ቢሊየን፣ መተሃራ ሪዞርት የሚባለው 30 ቢሊየን። እንግዲህ ከታወቁት መካከል እነዚህን ያያችሁ እንደሆነ ለፓርክ ብቻ በጣም ብዙ ቢሊየን ነው የወጣው። ወደ 2 ትሪሊየን የሚጠጋ ብር ወጥቷል። ይሄ 2 ትሪሊየን አሁን በዚህ አመት የኢትዮጵያ የአመት ባጀት ማለት ነው። ለእንደነዚህ ነገሮች ነው የወጣው። ይሄ ስንት ነገር ይተኩስ ነበር። የግብርናውን ኢሪጌሽን ላይ ብናተኩር፣ ሆስፒታል ብንገነባ። አሁን ሆስፒታል አብይ ከመጣ ምን የተሰራ ሆስፒታል የለም በየሀገሩ ብታዩ። የሕክምና ቁሳቁሶች አይሞሉ። ዛሬ እንደውም የወጣውን ዜና አይቼ በጀቱ ሁሉ ቀንሷል። በየጊዜው የሕክምና በጀት እየቀነሰ ነው ብታዩት። ስለዚህ በአጠቃላይ እዚህ ላይ ነው ኤሪያ ኦፍ ኢንትረስቱ የመንግስት እንግዲህ የፖለቲካ ሰዎች ማለት ነው። ፖለቲካ ሰው እንዳልኳችሁ መምረጥ በቃ ቁልፍ እጁ ላይ ነው።
የትኛው ላይ እናተኩር ይላል። ሪሶርስ አለ፣ እዚህ የተማሩ ወገኖች አሉ፣ ብዙ አሉ። ውሳኔ የሚሰጠው የፖለቲካው አካል ነው። ስለዚህ ይሄ ኃይል የሚመስጠው ነገር ተግባር ላይ ይውላል፣ ተወደደም ተጠላም። ስለዚህ ከዚህ አንጻር የተመሰጠው መንግስት የተመሰጠው በዚህ በውበት ሳሎን አካባቢ በመሆኑ እድገታችን አደጋ ውስጥ ገባ ለማለት ነው። ሌላው ችግር የብልጽግና ችግር የፒአር ችግር ነው። ኮሚኒኬሽን፣ ህዝቡን ኮሚኒኬት የሚያደርግበት ሞቢላይዝ የሚያደርግበት። አሁን እንግዲህ በኮሚኒቲ ዲቨሎፕመንት ውስጥ በህብረተሰብ ልማት ውስጥ ሞቢላይዜሽን በጣም አስፈላጊ ነው። ሌጂቲሜሲ፣ የመንግስት ሌጂቲሜሲ በጣም አስፈላጊ ነው እና አሁን እድገትን እንዳይለካ አድርጎ ነው ኮሚኒኬት የሚያደርገው መንግስት። ለምሳሌ አብይ አሁን በቀደም ሲናገር እድገት አይደለም ያለው ሚራክል ነው ያለው፣ ወይም ደግሞ ተአምር ነው ያለው። እንዴት ነው ተአምርን የምንለካው? እስቲ ንገሩ። አሁን ተአምር ምን መለኪያ ያለው ኢንዴክስ አለው? እስቲ ለምንድን ነው የተለካውን ለምን ፐር ካፒታ ኢንካምን አይነግረንም? የሚለካውን ማለት የሚሰፈረው ሌሎች ስንት ሆስፒታል ተሰሩ የሚባለውን ለምን ሆስፒታል ቆጥረው አይነግሩንም? ለምን የሰራተኛው ደመወዝ ሚራክል ውስጥ ገብቶ ከሆነ ለምሳሌ በዚህ ጊዜ እኮ አንድ ሐኪም ታገኘ ነበረው ይሄን ያህል ነበር፣ ዛሬ እኮ ይሄ እኮ የምታገኘው ገንዘብ ይሄን ያህል ነው፣ ሚራክል አይደለም እንዴ ልንለው እንችላለን። እና ያ ሚራክል የት ነው ያለው? እንደዚህ አይነት ኮሚኒኬሽን በእድገት ውስጥ ተአማኒነት ያላቸውን ስታቲስቲክስ የማቅረብ ኃላፊነት አለበት መንግስት። ስታቲስቲክስ ወሳኝ ነው በአንድ ሀገር ውስጥ፣ በአንድ እድገት ውስጥ፣ በእድገት ትምህርት ውስጥ ለማቀድም ስታቲስቲክስ ያስፈልጋል። ኢትዮጵያ ውስጥ ያለው የምርት መጠን ስንት ነው? ዲማንዱ ምንድን ነው? ኢትዮጵያ ውስጥ ያለው በአጠቃላይ ያለን ሪሶርስ መጠን ምን ያህል ነው የሚለው ስታቲስቲክስ ዝም ብሎ ማታለያ መሆኑን ብቻ አይደለም ማየት ያለብን። ሪሰርች ከዛ ነው የሚሰራው። እርዳታ ወርልድ ቪዥን ውስጥ ያኔ ትንሽ ሰርቻለሁ በተወሰነ ደረጃና ምን ኒውትሪሽናል ሰርቬይ የሚባል ነበር። ያንን ሰርቬይ ይሰራል። መጀመሪያ ሰርቬው ከተሰራ በኋላ በዛ ነው እርዳታ የሚጠየቀው። የዛሬ 6 ወር የዛሬ አመት ይሄን ያህል ያስፈልገዋል ይሄ አካባቢ። ያ መረጃ ከተሳሳተ እርዳታው ይሳሳታል። ተመልከቱ፣ ብዙ ነገር ነው ይዞ ገደል የሚገባው። ለምሳሌ ያኔ ሰርቬውን ስንሰራ ጥሩ ነው ምግብ አካባቢው የሚበላለው እያልን የውሸት መረጃ ብንሞላ እርዳታ አይጠየቅም። ምክንያቱም ያን ስታቲስቲክስ አይቶ ነው ወርልድ ቪዥን እርዳታ የሚጠይቀውና እና ኢትዮጵያም ውስጥ ስታቲስቲክስ ከተበላሸ ማአት ነገር ነው ድርምስ የሚለው አንድ ላይ ጥናት ይበላሻል፣ ሪሰርች ይበላሻል። መፍትሄ ለማምጣት ለችግሩ መፍትሄ ለማምጣት እንቸገራለን። እና ይሄ የመንግስት ኮሚኒኬሽን የሚራክል ነው። ጂዲፒው ያልሆነ ቁጥር መስጠት፣ ይሄ ከባድ ችግር ነው። በኢትዮጵያ ውስጥ አንድ ነገር ላንሳ። ይሄ እኔ ምንም ስታቲስቲክስ መረጃ የለኝም በዚህ ላይ፣ ግን አንድ ሀቅ ሲምፕል ፋክት የሚባለው ላንሳ። ጂዲፒ ኢትዮጵያ ውስጥ እያደገ ሊሄድ አይችልም ነው። ጂዲፒ የሚባለው ወይም ግሮስ ዶሜስቲክ ፕሮዳክት የብዙ የሰርቪሱ የኢንዱስትሪው የሁሉም የግብርናው ሁሉ መስክ ነው። በአመት በቃ ይህን ያህል አትርፈናል ብሎ ሪፖርት ያደረጉት ያ ተደምሮ የሚመጣው ነው ማለት ነው። ኢትዮጵያ ውስጥ የሰላም እጦት ካለ፣ የግብአት እጦት፣ ለምሳሌ ግብርናውን ብትወስዱ ግብአት እጦት በከፍተኛ ሁኔታ ተመቷል። የአቅርቦት መዛባትም ችግር ነበር። በተለይ የእርሻ ግብአቶች ችግር ነበር። ከፍተኛ የሰላም ችግር ነበር። ከፍተኛ በተለይ አምራች በተባሉት በኦሮሚያ፣ አማራ አካባቢ፣ ትግራይ፣ እነዚህ በሙሉ ምርት ያቀርባሉ የሚባሉ አካባቢዎች በሙሉ በከፍተኛ ነውጥ ውስጥ ነው የከረሙት። በዚህ ሁሉ ውስጥ ጂዲፒ እንዴት ሊያድግ ይችላል? ሲምፕል ፋክት ያልኳችሁ ይሄ ነው። ይሄንን መጠየቅ አለብን ኢትዮጵያውያን። መንግስት ዝም ብሎ ትሪሊየን ገባን ስለሚል አይደለም። ጂዲፒ ሊያድግ አይችልም። ጂዲፒ ሊቀንስ ነው የሚችለው በዚህ ሁኔታ ውስጥ። አሁን ዩክሬን ከባድ ጦርነት ላይ ነው ያለችው የከረመችው ሰሞኑን እና አደኩ በዚህ ሁሉ መካከል ጦርነት ቢኖርም እያደኩ ነው እያለች አትዝናናም። የከሰረችው ነው የቆጠረች ያለችው ዩክሬን። ይህን ያህል ሆስፒታል ወደመብኝ፣ ኢኮኖሚ በዚህ ደረጃ ከሰረ ምናምን እያለች እየቆጠረች ነው ያለችው። ኢትዮጵያ ውስጥ እድገት ነው የሚቆጠረው በምን በጦርነት ማለት እና ጂዲፒ በአጠቃላይ ሲምፕል ፋክት ያልኳቸው ጂዲፒ ሰላም ከሌለ ስለማናመርት፣ ኢንዱስትሪው ስለማያመርት፣ ግብርናው በሰላም ስለማይሰራ። አሁን ተመልከቱ፣ መፈናቀል ነበር ኢትዮጵያ ውስጥ በከፍተኛ ሁኔታ። ማን ነው የተፈናቀለው? ከተሜ እኮ አይደለም፣ ገበሬው ነው የሚፈናቀለው። የተፈናቀለ ገበሬ ነው ያመረተው ግብርናው ሊያድግ የሚችለው።
የተወሰኑ መሬቶች ዘርተን ሊሆን ይችላል ስንዴ፣ ግን አብዛኛው ደግሞ ይሄ ገበሬው ተፈናቅሏል፣ ብዙ ቦታ ተፈናቅሏል፣ በሰላም እንዳመርት ተደርጓል፣ ወይም ደግሞ በእርሻ ግብዓት ችግር ምርቱ ቀንሷል፣ በዝናብ እጦት ምርቱ ቀንሷል። ስለዚህ ግብርናው አድጓል ልንል እንዴት እንችላለን? በዚህ ሁኔታ ውስጥ በዚህ የሰላም እጦት፣ በዚህ ግብዓት እጦት፣ በምርት በዝናብ መቆራረጥ፣ በብዙ ችግር ውስጥ ያለ ሴክተር እንዴት ሊያድግ ይችላል? ኢንዱስትሪ ውስጥ አድጓል ወይ? ብዙ ኢንዱስትሪዎች እየተዘጉ ነው ያሉት የምንሰማው ነው። ያ ዜና ሁሉ ውሸት ነው። የከረንሲ የዚህ ምንድነው የዶላር ችግር ብዙዎቹ ገጥሟቸዋል። ኤሌክትሪክሲቲ የኃይል አቅርቦት ብዙዎቹ ገጥሟቸዋልና አንደር ካፓሲቲ ያመርታሉ ብዙ ፋክተሪስ። በአገዋ ችግር የተነሳ ከአገዋ ጋራ ችግር ውስጥ መንግስት በመግባቱ የአገዋ ፕሮንትኖ በመቋረጡ ብዙ ኢንዱስትሪዎች ተዘግተዋል። ግን እያተረፈን ነው። አሁንም እንዴት ጂዲፒ ሊያድግ ይችላል በዚህ መካከል የሚለውን ጥያቄ መጠየቅ መቻል አለብን። እና እኔ ኢትዮጵያ ውስጥ ጂዲፒ እየቀነሰ ነው የመጣው። አሁን ለምሳሌ የጤናውን አይታችሁ እንደሆነ በዚህ ዛሬ በወጣው ላይ ቀንሷል፣ ካምናው ቀንሷል፣ ከባለፈው ጊዜ በጣም ቀንሷል። እና ጂዲፒያችን እየቀነሰ ነው የመጣው። ሀገራዊ ምርት ይቀንሳል በጦርነት ውስጥ ስንገባ ተወደደም ተጠላ። እና ይህንን ይቀለብስና ኮሙኒኬሽኑን ነው የመንግስት ኮሙኒኬሽን ነው ያነሳን ያለ ነው። ይቀለብስና አድገናል፣ ሚራክል ላይ ነው ያለ ነው ይላል። ይሄ ከባድ ችግር ነው። እንግዲህ ከዛ ባሻገር ብልጽግና ከተሜነትን በማስፋፋት ረገድ ምንም ያመጣው ነገር የለም። የአርባናይዜሽን ማለት ነው አላመጣም። ያው 80% ገበሬ ነው ዛሬ የምንለው በዚህ 7 ዓመትም ውስጥ እንደ ጥሩ ነገር። ከሁሉም በላይ ግን እንግዲህ ይሄ እድገት ስንል ኢኮኖሚ ብቻ አይደለም። ባለፈው ብለናል፣ ብር ሲኖር እድገት ከብር ጋር ቶሎ ቢያያዝብን ብር ትምህርትንም ይገዛል ስለምንል፣ ጤናም ጥሩ ጤና እንድናገኝልን ስለሚያደርገን እውነት ነው ብዙ ተጽዕኖ ስላለው ነው እዛ ላይ የምናተኩረው እንጂ እድገት ማህበራዊ እድገት ሶሻል ቼንጅ የሚባል አለ። ማህበራዊ እድገት፣ ፖለቲካዊ እድገት እና ኢኮኖሚያዊ እድገት እነዚህ ሶስቱም መታየት አለባቸው። አሁን ከማህበራዊ እድገት ያየነው እንደሆነ ብልጽግናን ፊሎሶፊው ቅድም ያልኳችሁ የመደመር ፊሎሶፊ በፍጹም በተለይ የማህበራዊ ጉዳይ ሊሆን አይችልም፣ ለካልቸር ሊሆን አይችልም። ካልቸር ተደመር ልንለው እንችላለን፣ ሃይማኖትን ተደመር ልንለው አንችልም። በጣም መቅጠን ሳይሆን ተጽዕኖ መጥፎ ነው፣ ማህበራዊ ግጭት የሚያመጣ ነው። ይሄ ቅድም ያልነው ለምሳሌ መሰብሰብ፣ ማከማቸት፣ ወረት መያዝ እንዴት አድርጎ ነው አንድ ሃይማኖት በቃ ሰብስበን እንደዚህ ልንላቸው የምንችለው? ካልቸርን እንዴት እንደዛ ልንለው እንችላለን? እና ማህበራዊ ጉዳይ ላይ ማህበራዊ ቼንጅ ውስጥ ያየነው እንደሆነ ብልጽግና በተለይ ከዚህ ከካልቸር ከሃይማኖት ጋር ከፍተኛ ግጭት ውስጥ የገባው ይሄንን አስተሳሰብ በመያዙ እና አላደገም። በዛ በኩል ያለው ግጭት ነው ያደገ የመጣው። ኔጌቲቭ ቼንጅ ነው ያየነው፣ ኔጌቲቭ ቼንጅ ነው የተመዘገበው። ከዛ ባሻገር ለምሳሌ ሶሻል ቼንጅ የሚባለው ማህበረሰባዊ ለውጥ በአቅርቦት ደረጃም ለምሳሌ ቻይና ሶሻል ቼንጅ ውስጥ ገባች የሚባለው ገጠር ይኖር የነበረው አንድ ላይ ሰብሰብ እያለ ኤሌክትሪክሲቲ ሲያገኝ፣ መብራት ሲያገኝ፣ አቅርቦት ሲሰፋ ቻይና ሶሻል ቼንጅ ውስጥ ገባች። በድህነት ቅነሳ ያለ ምሳሌ ሆነች ተብላለች። እና እኛ ሀገር እንደዚህ አይነት ሙቭመንት አታዩም፣ እንደዚህ አይነት እንቅስቃሴ የለም። መንግስት የፍልስፍና ችግር ብቻ ሳይሆን ቱልስ የሉትም። አንዱ ቱል መደመር ነው። ይሄ ደግሞ በጣም በጣም አደገኛ እንደሆነ አይተናል። መዋቅራዊ ግጭት ውስጥ እንዳለ ነው። በኢህአዴግ ጊዜ የነበሩ የመዋቅር ግጭቶች ለምሳሌ በዚህ የሚነዳውን ተቋም ያያችሁ እንደሆነ የፌዴራል ስርዓቱን ያያችሁ እንደሆነ መንግስትን ማለት ነው፣ የመንግስት መዋቅሮችን የመንግስት ተቋማትን ያየን እንደሆነ ያው ኢህአዴግ ይጠቀምበት የነበረውን አሮጌ ስልቻ ነው ያዘው እና አዲስ ነገር ያለው ሰው በአሮጌ አቁማዳ ሊያደርገው አይችልም። ለዚህ ነው አዲሱን የወይን ጠጅ በአሮጌ አቁማዳ አታኑረው ይባላል። አሮጌ አቁማዳ ላይ አዲሱን የወይን ጠጅ ካረከው አዲሱ የወይን ጠጅ ሲለጠጥ እያደገ ሲሄድ የአሮጌው አቁማዳ ይፈነዳል ነው። ስለዚህ እንደዚህ ማከማቻም አልሰራም። ተዋህጃለሁ ይላል ኢህአዴግ። ከብልጽግና የሚለየው
ማነው ኢህአዴግ ብልጽግና ከኢህአዴግ የሚለየው እኔ የተዋሃድኩ ዜግነት ፓርቲ ነኝ ይላል። ግን ዜግነትን የሚያለቅምበት በጎቹን እንበል በጥሩ ቋንቋ ነው ዜጎችን ለማለት ነው በጎቹን የሚያሰማራበት መስክ የጋራ መስክ ግን አልፈጠረም። እሱ በዜግነት ላይ ነው ያለው ቴልና በዜግነት ላይ ሊያሰማራቸው የሚችለው መስክ የለው ተከፋፍሏል። የአማራ የኦሮሞ የትግሬ ምናምን የሚባል መስክ ነው። ስለዚህ የቡድን መስክ ነው እስካሁን ያለው እና የዜግነት መስክ የለው ማለት። ስለዚህ እነዚህ ችግሮች ላይ እዚህ ግጭት ውስጥ እንዳለ ነው እንደም የባሰ ግጭት ይዞ መጣ ማለቴ ነው። የሌጂቲሜሲ ችግር ከፍተኛ ችግር ነው ያለበት። የሌጂቲሜሲ ችግር በእድገት ትምህርት ውስጥ ሞቢላይዜሽን እንዳልኳችሁ ህብረተሰብ መነቅነቅ አስፈላጊ ነው። አንኮሪያውያን እንዳልኳችሁ ሴማሉ እንደንግ የሚባለው ለውጥ ሲመጣ ዘፈኑ ሁሉ አይምሯቸው ውስጥ አለ። ኮሪያውያን አሁን በቃ ያን ጊዜ ይዘፍኑት የነበረው የእድገት ዘፈን እስካሁን ልባቸው ውስጥ ያቃጭራል። ሜሞሪው አላቸው። ድካሙም ትዝ ይላቸዋል። ብዙ ሰርተዋል። ከዛ ባሻገር ግን ከፍተኛ ሞቢላይዜሽን ህዝባዊ ንቅናቄ ነበረ እና የህዝብ ልብ ያልማረከ መንግስት ማደግ እኮ አይችልም። በጣም እድገት የሚባል ነገር አይታሰብም ሌጂቲሜሲ ከሌለ። ጥሩ ነገርም ራሱ ህዝብ አይቀበለው። ጥሩ ነገር ይዞ የመጣ መንግስትም ቢሆን ህዝብ ከጠላው እና ህዝብ ከናቀው ያ ጥሩ ነገር እንኳን በበጎ አይታይም። ሰው ወደ እንደ ተስፋ አያየውም እና ይሄ ትልቅ ችግር ነው። ስለዚህ የሌጂቲሜሲው ችግር አለ። ከዛ ባሻገር ግን ትልቁ ነገር ለልማት አሁን ብልጽግና ይላል ስሙ። ብልጽግና ፕሮስፔሪቲ ኢንዴክስ አለው። እናንተ የብልጽግና ሰዎች ፕሮስፔሪቲ ኢንዴክስ ውስጥ አንዱ ፒስ ኤንድ ሴኩሪቲ ሰላምና ጸጥታ ማለት ነው። እሱን አምጥታችኋል። ፒስ ኤንድ ሴኩሪቲ የለም። ፒስ ኤንድ ሴኩሪቲ ከሌለ ልማት የለም፣ እድገት የለም። እንደው ነምበር 1 እሱ ነው ቁጥር 1። አሁን በፕሮስፔሪቲ ኢንዴክስ ውስጥ በፕሮስፔሪቲ የሚባለውን ሲለኩ የመጀመሪያው ቁጥር 1 ያስቀመጡት ኢንዴክስ ፒስ ኤንድ ሴኩሪቲ ነው፣ ሰላምና ጸጥታ። ይሄም ማምጣት ካልቻለ አንድ መንግስት ልማት አመጣሁኝ ሚራክላስ መዘገብኩ ሌላ አይችልም። ኔጌቲቭ ቼንጅስ ነው የሚያመጣው፣ አሉታዊ የሆኑ ለውጦችን ነው የሚያመጣው። እና ብልጽግና ፖለቲካ ሶሉሽን ማምጣትም ስላልቻለ ከዛ የተነሳ እድገት በኢትዮጵያ ውስጥ በጣም እየተጓተተ ነው የሚመጣው ማለት ነው። እንግዲህ ይሄንን ማነሳው እንዳልኳችሁ በስታቲስቲክስ የፋብሪካዎች ብዛት በኢህአዴግ ጊዜ የነበሩ ፋብሪካዎች ብዛት አሁን ምን ላይ ያሉ የሚለው ነገር እሱ ሌላ ጥናት ነው። ቀላል ስታቲስቲክስ አምጥቶ በፐርሰንት ማሳየት ቀላል ነው። እንዳልኳችሁ የዚህ ፕሮግራም ዓላማ ፖለቲከኞች እድገትን የሚመሩበት ፍልስፍና የሚያሽከረክሩት ተቋም የሚነዱት ተቋም ግንባታ ኤጀንሲ፣ ቅድም እንዳልኳችሁ ኤጀንሲ አተካከል፣ አስተሳሰብ፣ ምርጫ፣ ኤሪያ ኦፍ ኢንትረስት፣ ኢንቨስትመንት ኢንትረስታችን ማለት ነው። እነዚህ ልማትን ወይ ያደናቀፉታል ወይ እንዲራመድ ያደርጉታል። ኢትዮጵያ ውስጥ ያለው ትልቅ ችግር በተለይ ብልጽግና ችግር በልማት ላይ አሁን ያነሳሳሁላችሁ የፍልስፍና ከፍተኛ የፍልስፍና ችግር የቱልስ ችግር ያለበት ነው። እና እንግዲህ የፖለቲካ ኢንተረስት አለን የምንል ኢትዮጵያውያን ሁሉ እነዚህን ይህን ጉዳይ መወያያ ያደረግን ወደ ስልጣን ፖለቲካ ፓርቲዎች ሲመጡ የጠራ ሳይንሳዊ የሆኑ የሚለኩ የእድገት መርሆዎችን ማምጣት፣ ለእድገት የሚመቹ አስተሳሰቦችን ይዞ መምጣት፣ ፍልስፍናዎችን ይዞ መምጣት ይጠበቅብናል። ካሉን ደግሞ ለምሳሌ አሁን የኢህአዴግ የብልጽግና አንዱ ትልቁ ችግር የፖለቲካ ቅድም አነሳዋለሁ ብዬ ያልኳቸው ለአንሳው የፖለቲካ ፖዚሽን ምሽጉን ያያችሁ እንደሆነ ሴንተር ነኝ ይላችኋል። ይወዳል። ሴንተር ነኝ ማለት እኮ ምን ማለት ነው? ሴንተር ነኝ ማለት አሁን ብልጽግና ስታዩት አንድ ጊዜ ግራ ነው፣ ሌላ ጊዜ ደግሞ ወደ ቀኝ ሄዶ እዛ አካባቢ ታዩታላችሁ፣ ሌላ ጊዜ ወደ ግራ። እንደዚህ መላተም ማለት አይደለም ሴንተር ማለት። ሴንተር ራሱን የቻለ ፖዚሽን ሴንተር አይደለም። አንዳንድ ጊዜ ባንኮች ከውጭ መግባት አለባቸው እንዲህ ሲል እንደ ወደ ሴንተር ነው ምናምን ነገር እንዲባል ይፈልጋል ይመስለኛል። በሌላ በኩል ደግሞ ማህበራዊ ጉዳይን የሚተነትንበትን መንገድ ፌዴራል ይሄ መልቲ ናሽናሊዝም የሚለው ነገር እሱን ያያችሁ እንደሆነ ደግሞ ወደ አንድ ጽንፍ ሄዶ ነው የምታየው። ፖዚሽንም የለው ፓርቲው። የሚያስገርማችሁ ነገር ይሄ ነው። ኢህአዴግ ነበረው አብዮታዊ ዲሞክራሲ የሚለው አንድ ፖዚሽን ነበረው። ይሄኛው ፖዚሽንም የለውም። በጣም የሚላጋ ነው ከዛ
ኮንፊውዝ እያደረገ ያለ ፓርቲ ነው። የኢትዮጵያ እድገት አደጋ ውስጥ ነው ዋናው ነገር። በጣም ከባድ አደጋ ውስጥ ነው ያለው። ለውጥ ትራንዚሽን ኢትዮጵያ ውስጥ ያስፈልገናል። የጠራ አስተሳሰብ፣ የጠራ የእድገት አቅጣጫ ያላቸው ፖለቲከኞች ስልጣን ሲይዙ ከዛ በኋላ በአገር ውስጥ የሚመጡ የየተቋሙ የእድገት እንትኖች፣ ፕላኖች፣ እቅዶች እነሱ አንድ ላይ የሆኑና ታላቁ የኢትዮጵያ ፕላን ሆኖ ስራ ስንሰራ ጥሩ ውጤት ልናስመዘግብ እንችላለን። ከድህነትም ልንወጣ እንችላለን። የዛሬው የውይይት አጀንዳዬ ይሄን ይመስላል። ተወያዩበት። ጥሩ ሀሳብ ስታገኙ እኔንም ሼር አድርጉኝ፣ አስተምሩኝ። እጅግ በጣም አመሰግናለሁ። ይህን ፕሮግራም በማስተላለፍ ረገድ ሁልጊዜ አስተዋጽኦ ለሚያደርገው ለወንድሜ መሳይ መኮንን፣ ለኢሳን ቴሌቪዥን ፕሮግራም አዘጋጆች፣ ለማኔጅመንቱ ሁሉ ከፍ ያለ ምስጋና ነው ያለኝ። ደህና ሁኑ። አመሰግናለሁ በጣም።